ሰላም የዩቲዩብ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ስለ ሳልማን ካህን፣ ስለ ሻሩክ ካህን እና ስለ አሚር ካህን ምን አይነት ዝምድና እንዳላቸው ይህንን ላወራላችሁ ነው የመጣሁት። ለዚህ ቻናል አዲስ ከሆኑ ይህንን ቻናል ሰብስክራይብ፣ የደውል ምልክቷን መጫን አይርሱ፣ ላይክ እና ሼር ያድርጉ። ወደ ዝምድናቸው ወይም ምን አይነት ዝምድና እንዳላቸው ከመግባቴ በፊት ስለ ሶስቱም አክተሮች ጥቂት ነገር ልበላችሁ። ወደ አሚር ካህን ስንገባ ሙሉ ስም አሚር ካህን፣ የትውልድ ቀን ኦገስት 14 1965፣ የትውልድ ቦታ ሙምባይ ህንድ፣ ቅጽል ስም ሚስተር ፐርፌክሽናሊስት፣ ስራው አርቲስት፣ ፕሮዲውሰር እና የተለያዩ ፊልሞችን ዳይሬክት ማድረግ ነው። ከሰራባቸው ፊልሞች መካከል ማለት ተርጓሚ ጌቾ ራሱ እንደተናገረው አሚር ካህን ፊልም አይስራ፣ የሰራቸው ፊልሞች በሙሉ ምርጥ ናቸው አለው። ከሰራባቸው ፊልሞች መካከል ኩሊ፣ ሲታራማ ዛሜን ፓር፣ ፒኬ፣ ዳንገል፣ ዱምስሪ፣ ገጅኒ፣ ስሪ ኢዲየትስ። በነገራችን ላይ ይሄ ማጀቢያ ሙዚቃ ከሱ የወጣ ማጀቢያ ሙዚቃ ነው። ቲንግስ ኦፍ ሂንዱስታን። እነዚህ ለመጥቀስ ያለው እንጂ በጣም ብዙ ፊልም ምርጥ ፊልም እንደሰራ ይታወቃል። ወደ ሳልማን ካህን ስንሄድ ሙሉ ስም አብዱል ረሺድ ሳልማን ካህን፣ የትውልድ ቀን ዲሴምበር 27 1965፣ የትውልድ ቦታ ኢንዶር ህንድ፣ ቅጽል ስም ባይጃን ወይም ባይ፣ ያው ባይ ማለት በህንደኛ ወንድሜ ማለት ነው። ስራው አርቲስት፣ ፕሮዲውሰር የመሳሰሉት ይጠቀሱበታል። ጥቂት ከሰራባቸው ፊልሞች መካከል ጥቂቶቹን ልንገራችሁ። ጎድፋዘር ከችረንጂቪ ጋር፣ ታይገር 3፣ ቴሬናም፣ ሬስ 3 ከአኒል ካፑር ጋር የሰራው ማለት ነው። ሬዲ፣ ሱልጣን ተደባዳቢ ሆኖ የሰራው ማለት ነው። ደበንግ 1 2 3 ሳልማን ካህን ፖሊስ ሆኖ የሰራበት ማለት ነው። ኪዚ ካዛ፣ ኪዚ ባሂጃን፣ ኪክ፣ ሲከንደር፣ ራህዴ። የማጀቢያ ሙዚቃ የራህዴ ነው። በደንብ ትንሽ አድምጧት። የመጨረሻው ደግሞ ሻሩክ ካህን ነው። ሙሉ ስም ሻሩክ ካህን፣ የተወለደው 1965 ኦክቶበር 5፣ የትውልድ ቦታ ኒው ዲሊ ህንድ፣ ቅጽል ስም ኪንግ ካህን ወይም ኤስአርኬ፣ ስራው አርቲስት፣ ፕሮዲውሰር የመሳሰሉት። ከሰራባቸው ፊልሞች መካከል ጥቂቱን ልንገራችሁ። ጃዋን ማጀቢያ ሙዚቃው ከዚህ ዘፈን የወጣ ነው። ኩች ኩች होता है፣ ካልሆናሆ፣ ዱንኪ፣ ፈታሃን፣ ሙሀበትን ከአሚታብ ባቻን ጋር የሰራ ማለት ነው። ከረን አርጁን ከሳልማን ጋር፣ ጊፍዳስ ከአሽዋሪያ ሬይ ጋር፣ ሃፒ ኒው ይር ብዙ አክተሮች የሰሩበት ወይም የዳይመንድ ሌባ ሆኖ የሰሩበት ማለት ነው። ፋን፣ ራዋን ሻሩክ ሮቦት ሆኖ የሰራበት ማለት ነው። ዶን፣ ዋንናቱ ተጠቃሽ ናቸው። እነዚህ እስካሁን ድረስ ያነገርኳችሁ ስለ ምንነታቸው ፊልማቸውን ምናምን ስለሰሩት ነው። አሁን ደግሞ ስለ ስሪ ካህን ማለትም ስለ ሻሩክ ካህን ወይም ኪንግ ካህን፣ ስለ ሳልማን ካህን ወይም ባይጃን እና ስለ አሚር ካህን ሚስተር ፐርፌክሽናሊስት ስለሚባሉት ምን አይነት ዝምድና እንዳላቸው አሁን በቀጥታ እነግራችኋለሁ። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ። ምን አይነት ዝምድና ይኖራቸዋል ብላችሁ ትገምታላችሁ? አሁን ሶስቱ ምንም አይነት የቤተሰብ ዝምድና የላቸውም። ይሄ ማለት ሳልማን ካህን፣ አሚር ካህን፣ ሻሩክ ካህን በስም በካህን ስም ነው እንጂ የቤተሰብ ምንም አይነት ዝምድና የላቸውም። ምንም አይነት የስጋ ዝምድና የላቸውም ለማለት ፈልጌ ነው። ይህ ማለት የሶስቱም ስም በካህን ለምሳሌ የሳልማን የሻሩክም የአሚርም ካህን ነው የሚለው። ነገር ግን የሶስቱም ቤተሰቦች የተለያዩ ናቸው፣ አይተዋወቁም። ይሄን ለማለት ነው። በተጨማሪ ደግሞ ሳልማን ካህን፣ አሚር ካህን፣ ሻሩክ ካህን የተዋወቁት በሰሩት በታዋቂ ስራነት ነው እንጂ እንዲህ በዘምድና ምናምን አይተዋወቁም። አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። ኢትዮ ቦሊውድ ነበር። ሰብስክራይብ፣ የደወል ምልክት መጫኗን፣ ላይክ እና ሼር ማድረግ አይርሱ።